ከኢትዮጵያ እግር ኳስ ፌዴሬሽን ቋሚ ስራ አስፈጻሚ ኮሚቴ ሰበር ውሳኔዎች ተሰምተዋል። በዚህም ሲዳማ ቡና በኢትዮጵያ ዋንጫ ሰኔ 1 2017 ዓ.ም ወላይታ ድቻን ገጥሞ በታሪኩ ለመጀመሪያ ጊዜ ዋንጫ ማሸነፍ ቢችልም ዋንጫው እንዲነጠቅ የኢትዮጵያ እግር ኳስ ፌዴሬሽን ወስኗል። በዚህም ውሳኔ ሲዳማ ያልተገባ ተጫዋች አሰልፏል በሚል ክስ የቀረበባቸውም ሲሆን በዚህ ምክንያት ዋንጫው ለወላይታ ድቻ ተላልፎ እንዲሰጥ ተወስኗል። እንዲሁም ወላይታ ድቻ በቀጣዩ ዓመት የአፍሪካ ፌዴሬሽን ካፕ ውድድር ላይ ኢትዮጵያን ወክሎ እንዲሳተፍ ውሳኔ ተላልፏል። አስገራሚ ውሳኔዎች በሚወሰኑበት የኢትዮጵያ ፕሪሚየር ሊግ ወራጅ የነበሩት አራቱ ክለቦች መውረዳቸው ቀርቶ በሊጉ እንዲቆዩ ተወስኗል። በተጨማሪም ሁለቱ አዳጊ ክለቦች ተጨምረው በ20 ክለቦች መካከል የ2018 የኢትዮጵያ ፕሪሚየር ሊግ እንዲደረግ ተወስኗል። ከዚህም በተጨማሪ 10 የተለያዩ ውሳኔዎችን ያሳለፈው የኢትዮጵያ እግር ኳስ ፌዴሬሽን በኢትዮጵያ እግር ኳስ ፌዴሬሽን ጸድቆ ስራ ላይ የዋለው የኢትዮጵያ ፕሪሚየር ሊግ የፋይናንስ አስተዳደር መመሪያም በመተላለፍ የተወሰነባቸውን ውሳኔ ይግባኝ በማለት የኢትዮጵያ እግር ኳስ ፌዴሬሽን የይግባኝ ሰሚ ኮሚቴ 4 ክለቦች ላይ ማለትም በመቻል ስፖርት ክለብ፣ ሐዋሳ ከተማ ስፖርት ክለብ፣ ሲዳማ ቡና ስፖርት ክለብ እና መቀሌ ሰባ እንደርታ ስፖርት ክለብ ላይ የተወሰነው ውሳኔ ያጸና ቢሆንም ሶስቱ ክለቦች ማለትም መቻል ስፖርት ክለብ፣ ሐዋሳ ከተማ፣ ሲዳማ ቡና ከኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ ውጪ ጉዳያቸው ወደ መደበኛ ፍርድ ቤት በመውሰድ ክስ በመመስረትና ውሳኔውን በማሳገድ እግድ የተጣለባቸውን ተጫዋቾች በ3 ክለቦች ተሰልፈው እንዲጫወቱ መደረጉን የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላት በቀን 24/10/2017 ዓ.ም ባካሄዱት አስቸኳይ ስብሰባ ላይ ገምግመዋል። በመሆኑም ጉዳዩ ከይግባኝ ሰሚ ኮሚቴ ውሳኔ በኋላ በዓለም አቀፍ የስፖርት ግልግል ፍርድ ቤት ሊታይ ሲገባው ወደ መደበኛ ፍርድ ቤት መውሰድ የሶስቱን ወገን ጣልቃ ገብነት አስከትሏል ብሏል። ይህም በዓለም አቀፍ እግር ኳስ ማህበር ፊፋ መተዳደሪያ ደንብ አንቀጽ 14 ንዑስ አንቀጽ 1 መሰረት የኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ አንቀጽ 17 ቁጥር 1 ረ የሚሰጥ ነው ብሏል። ይህንንም ተከትሎ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላት ዛሬ ሰኔ 24 ቀን 2017 ዓ.ም ባካሄዱት አስቸኳይ ስብሰባ 10 ውሳኔዎችን አስተላልፈዋል። በመጀመሪያም ሶስቱ ክለቦች የፍትህ አካላቱን ውሳኔ በአስቸኳይ ተግባራዊ እንዲያደርጉ የተወሰኑ ሲሆን ሁለተኛውም የተጣለባቸውን የገንዘብ ቅጣት በመክፈል ሪፖርት እንዲያደርጉም ተብሏል። ሶስተኛው የፍትህ አካላት የወሰኑትን ውሳኔ በመደበኛ ፍርድ ቤት በማሳገድ መሰለፍ የሌለባቸውን የታገዱ ተጫዋቾችን ተጠቅመዋል ያለው ፌዴሬሽኑ ያጫወቷቸው ጨዋታዎች በሙሉ በፎርፌ 0 ነጥብና 3 የግብ ዕዳ እንዲኖርባቸውም ተደርጓል። ተጋጣሚዎቹ የፎርፌ ውጤት እንዲሁም 3 ነጥብና 3 ንጹህ ግቦች አሸናፊ ሆነው እንዲመዘገብላቸው እንዲሁም ሶስቱ ክለቦች እርስ በርስ ያደረጓቸው ጨዋታዎች ለሁለቱም ቡድኖች በፎርፌ እንዲያዝ ተወስኗል። አራተኛው ውሳኔ የሲዳማ ቡና ስፖርት ክለብ የታገዱ ተጫዋቾችን በማሰለፍ ያሸነፈው የኢትዮጵያ ዋንጫ በፎርፌ እንዲመዘገብም ሆኗል። በዚህም ውሳኔ መሰረት ዋንጫው ለወላይታ ድቻ ተመላሽ እንዲደረግም ተደርጓል። የወላይታ ድቻ ስፖርት ክለብ የኮንፌዴሬሽን ዋንጫ የ2025-26 የውድድር ዘመን ላይ ተሳታፊ እንዲሆንም ተወስኗል። በስድስተኝነት የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ የወሰነውን ውሳኔ ተግባራዊ በማድረግ የሊጉን ደረጃ በአዲስ እንዲያሳውቅ ተነግሯል። በሰባተኝነት ውሳኔ ከላይ የተጠቀሱት ክለቦች በተጨማሪም የፋይናንስ መመሪያውን ተከትሎ ሌሎች 14 ክለቦች ለመስራታቸው ኮሚቴውን ተጨማሪ ክትትልና ምርመራ በማድረግ የመመሪያ ጥሰት ከተገኘ በፍትህ አካላት በኩል እርምጃ እንዲወሰድም ወስኗል። በስምንተኝነት ምርመራው ተካሂዶ በአጭር ጊዜ ውስጥ ውሳኔ እስኪጠናቀቅ ድረስ በፕሪሚየር ሊግ ክለቦች መካከል ከፕሪሚየር ሊግ ወደ ፕሪሚየር ሊግ የሚከናወኑ የተጫዋቾች የዝውውር እንቅስቃሴ ወይም የዝውውር ሂደት ታግዶ እንዲቆይ ተወስኗል። በዘጠነኛነት በአዲስ የደረጃ ሰንጠረዥ መሰረት በ2017 የውድድር ዘመን ከሊጉ የወረዱ ክለቦች ባሉበት እንዲቆዩም ተደርጓል።
እነዚህም 4 ክለቦች ከመውረድ ተርፈው በሊጉ እንደሚቆዩ ተወስኗል። በአስረኝነት የ2018 የውድድር ዘመን የኢትዮጵያ ፕሪሚየር ሊግ በ2017 ተሳታፊ የነበሩ 18 ክለቦች እንዲሁም ከከፍተኛ ሊግ ያደጉ ሁለት ቡድኖች በማካተት በ20 ክለቦች መካከል ሊካሄድ እና በ2018 የሊግ ውድድር 4 ክለቦችን ወደ ከፍተኛው ሊግ እንዲወርዱ፣ 2 ክለቦች ከከፍተኛ ሊግ እንዲያድጉ እንዲደረግ ተወስኗል።